ይህ የባጫ ደበሌ እስክስታ ነው። ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት በኬንያ ናይሮቢ በሚገኘው የኤርትራ ኤምባሲ ውስጥ ነው። ባጫ ጥቁር መነጽራቸውን አድርገው እንዲህ እየተሽከረከሩ ሲደንሱ የታዩት አምና ግንቦት 2015 የኤርትራ የመገንጠል ቀን በተከበረበት ዕለት ነበር። በናይሮቢው የኤርትራ ኤምባሲ ተገኝተው ከና አምባሳደር በየነ ርዕሶም ጋር የደነሱት ያዳንሳቸው ሰሞኑን ለ33ኛ ጊዜ በኤርትራ የመገንጠል ቀን ሲከበር ጉዳዩ እንደገና መነጋገሪያ ሆኗል። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በርግጥም ብዙ ትርጉም አለው። ማንም ሰው ሊዝናና የትኛውም ሰው ሊደንስ መብቱ አለው። የባጫ እስክስታ ግን ፖለቲካዊ ትርጉሙ ብዙ ነው። በተለይም በሻዕቢያ ድግስ ላይ ሲሆን ብዙ ያስብላል። ባጫ ደበሌ ይህንኑ ዳንስ ከ40 ዓመታት በፊት በ1970ዎቹ በሳህል በረሃ ደንሰውታል። ያኔ የሻዕቢያ ምርኮኛ ሆነው ድርጅቱ ባቋቋመው የምርኮኞች ኪነት ውስጥ እሳቸው ደናሽ ነበሩ። ታጣቂ ኃይሉ በዚያ የኪነት ተግባሩ የፕሮፓጋንዳ ሥራ ለመስራት እናት ሀገራቸውን ኢትዮጵያን፣ እናት ጦራቸውን፣ አብዮታዊ ሰራዊትን ለማውገዝ በሚዘፈኑ ዘፈኖች ላይ ባጫ ተወዛዋዥ ሆነው ይከሰቱ ነበር። ታሪኩን ከመቀጠላችን በፊት ሻዕቢያ መንግሥት ሆኖ በናይሮቢም ጠርቶ ከማስደነሱ 40 ዓመታት በፊት በበረሃ ዘመኑ የዛሬውን ባጫ በዳንስ ያሳተፈበትን ሙዚቃ እናስታውስ። ባጫ ደበሌን ሻዕቢያ 2 ጊዜ አስደነሳቸው። አንድ ጊዜ በሳህል ማርኮ ሌላ ጊዜ በናይሮቢ ጋብዞ የሚለውን ጎምዛዛ ፌዝ ትተነው ሰውየው በትክክል የአፍሪካ ቀንድ የፖለቲካ ገጸ ባህሪ ሆነው በተሳሉበት ጉዳይ ላይ እናተኩር። በእርግጥም ባጫ ውጥንቅጥ በበዛበት፣ መውጣት መውረድ፣ መክዳት መከዳት በሰለጠነበት፣ መርህ የለሽነት በነገሰበት፣ ለቃል አለመታመን ባየለበት፣ የእርስ በርስ ጦርነት ባልተቋረጠበት የአፍሪካ ቀንድ ፖለቲካ ውስጥ አንድ ረዥም ታሪክ ቢጻፍ ባጫ ደበሌ በሁሉም መልክ መቀረጽ የሚችሉ ሁለገብ ገጸ ባህሪ ሆነው ይከሰታሉ። ተዋጊነህ ሲባሉ ምርኮኛ ሆነው ይገኛሉ። ወታደርነህ ሲባሉ ኪነተኛ ይሆናሉ። ደርግነህ ሲባሉ ሻዕቢያ ይሆናሉ። ሻዕቢያነህ ሲባሉ ኢህዴን ሆነው ይገኛሉ። ኢህዴን ቤት ሲፈለጉ ኦህዴድ ቤት ይከሰታሉ። የኢህአዴግ መከላከያነህ ሲባሉ የብልጽግናም ሆነው ብቅ ይላሉ። ጄኔራልነህ ሲባሉ አምባሳደር ነኝ ይላሉ። ይህ 5 አስርታትን የተጠጋው የባጫ ሕይወት በጥቂት አረፍተ ነገሮች ሲገለጽ ነው። መነሻችን የናይሮቢው ዳንስና የሻዕቢያ ግብዣ ነውና እሱን በቀዳሚነት እንመልከተው። ይህ የሻዕቢያን ታጋዮች እያንቆለጳጰሰ ጎረቤቶችን ደግሞ በተንኮለኛነት በሚፈርጀው ዘፈን ባጫ በናይሮቢው የኤርትራ ኤምባሲ ባሰናዳው ድግስ ላይ ተገኝተው ከመደነሳቸው በፊት ወደ ኋላ ግማሽ ክፍለ ዘመን ስንመለስ አንድ አትንኩት የተባለ ታዳጊ በአዲስ አበባ ቄራ እናገኛለን። አትንኩት የተወለደው ቡራዩ ነበር። ከቤተሰቡ ሸሽቶ ግን ወደ አዲስ አበባ ሄደ። ከአዲስ አበባም ቄራ አካባቢ እያለ የወቅቱ መንግሥት አገኘውና ወታደር አድርጎ አስገባው። ተዋጊ መሐንዲስ የተባለውን የደርግ መንግሥት ጦርም ተቀላቅሎ ከስልጠና በኋላ ወደ ኤርትራ ዘመተ። ዘመቻው ደርግ ተገንጣይ ወንበዴ፣ የአረብ ቅጥረኛ ወዘተ እያለ ይጠራ የነበረውን ሻዕቢያን ለመውጋት ነበር። ሆኖም አትንኩት ድል አልቀናውም፣ ተማረከ። ስም በበሬ አይገዛም እንድል ቢሉ በዚህ የማይደፈር በሚመስል ስም ወደ ሻዕቢያ ቀጣና የገባው አትንኩት ተነካ። ሻዕቢያም እጅ ወደ ላይ አስባለው። አትንኩት ተማረከ። ከዚህ ጊዜ በኋላ ነው አትንኩት በሻዕቢያ ነጻ ግዛቶች ውስጥ የተቋቋመውን የኪነት ቡድን ተቀላቅሎ በዳንሰኛነት መስራት የቀጠለው። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። አንድ የሻዕቢያ ታጋይ ታሪኩን ሲያስታውሱ አትንኩትን ምሽግ ለመቆፈር ዶማ ስንሰጠው ቀልጣፋ ነበር። የታጋይ ስንቅ በምንፈጭበት ወፍጮ ቤትም ስንመድበው
የምንፈልገው በምንፈልገው ደረጃ ሰርቶ የሚያመጣ ከኛ ታጋዮችም የላቀ ታዛዥ ነበር ይላሉ። የአትንኩት ሕይወት በሳህል እንዲህ ያለ ነበር። ምሽግ ሲቆፈርም አካፋና ዶማውን ይዞ ከተፍ ይላል። ከወፍጮ ቤትም አይጠፋም። ኪነተኛም ሆኖ ለታጋዮች ብርታት ለመሆን እስክስታ ሊመታ በሻዕቢያ መድረኮች ላይ ይገኛል። አትንኩት እንዲህ እያለ ለዓመታት በዘለቀባቸው በእነዚያ ሰሞናት በኢትዮጵያ ምድር በ1973 ዓ.ም የኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ የተባለ ድርጅት ተመስርቶ ድክ ድክ እያለ 1976 ላይ ደርሷል። ድርጅቱ የሚጠናከር ዘንድ የተለያዩ አባላትን ከየአቅጣጫው ሲሰበስብ ሻዕቢያ አትንኩትን ጨምሮ ሌሎች ምርኮኞችን አሳልፎ ሊሰጥ ወሰነ። በዚህ ጊዜ ታደሰ ካሳ ጥንቅሹ የተባለ የኢህድን አመራር ወደ ሳህል አቅንቶ አትንኩትንና ሌሎች ምርኮኞችን ይዞም ወደ ትግራይ ቆላማ ቦታዎች ተመለሰ። ከጥቂት ጊዜያት በፊት የደርግ ወታደር ከጥቂት ሰሞናት አስቀድሞ ምርኮኛና የሻዕቢያ ኪነተኛ የነበረው አትንኩት ለመገንጠል የሚታገለውን ድርጅት ትቶና ከሳህልም ተነስቶ ወደ ሰሜናዊ ኢትዮጵያ የተሻገረው በኢትዮጵያ ውስጥ መንግሥት ለመሆን የሚታገለውን ኢህድንን ለመቀላቀል ነበር። ሕይወትና አጋጣሚ አትንኩትንና ሻዕቢያን የሚያገናኝ ሌላ የዘመን ክስተት እስኪፈጠር ድረስም በኢህድን ውስጥ ቀጠለ። አትንኩት በኢህድንም ውስጥ ጎጃምንኛን፣ ትግርኛን፣ ጉራጌኛና ኦሮምኛን አፈራርቆ የሚደንስ የተዋጣለት እስክስተኛ መሆኑን አሳየ። በዚህ ድርጅት ውስጥ እያለ ግን በአንድ ወቅት ክፉኛ ታመመ። በዚህ አጋጣሚም ስሙ ተቀየረ። አትንኩት ባጫ ሆነ። በትጥቅ ትግሉ ዘመን ብዙዎች ለቤተሰቦቻቸው ደህንነት ሲሉ አለያም የተሰዉ አብዮተኞችን ለመዘከር በሚል ስማቸውን መለወጥ የተለመደ ነበር። አትንኩት ባጫ የሆነው ግን ለቤተሰብ ያሰጋል በሚል አለያም የሚያኮራኝ ጀግና አለ ብሎ አይደለም። ምክንያቱን የሚነግሩን ከሳህል እስከ አዲስ አበባ አብረውት የዘለቁት አቶ አባዱላ ገመዳ ናቸው። ከታመመ በኋላ በብዙ ስቃይ ውስጥ አልፎ ዳነ። በብዙ ሞተል ከተባለ በኋላ ዳነ። እዛ በኋላ የዳነበት መዳንና መንቀሳቀስ ሲጀምር ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ።